ሰላም ውድ ተመልካቾቼ እንዴት ናችሁ? ዛሬም ደስ በሚልና ልዩ የስጋ በጎመን ለምን የሚያሰኝ ነው። እውነት እያንዳንዱ ግብአት ከተከተላችሁ በጣም የሚጣፍጥ የምግብ አሰራር አሳያችኋለሁ። ለሱም የሚያስፈልገን እንደምታዩት እዚህ ጋር ጎመን መቀቀል፣ ቀደም ብለን ጎመናችን አጥበን እንጥድና ከዛ እዚህ ጋር ደግሞ ካሮት እንከትፋለን ማለት ነው። ምንም ግብአቶቹ በጣም በቃ ለሱ የሚያስፈልገን እንደምታዩት ካሮት፣ ድንችና ጎመን ነው። ቅመሞች ናቸው ወሳኞቹ። እሱን በሂደት እናያለን ምን ምን ቅመም እንደማደርግበት። ከዛን እንደምታዩት እንጨት እናወጣለን። እንጨቱ ቶሎ እንዳይበስል ስለሚያደርግ የካሮት እንጨት በጥንቃቄ የምታወጡትም፣ በተለይ እኔ አሁን እየከተፍኩ ያሉት ካሮት ብዙም እንጨት የሌለ ስለሆነ ዳር ምንድነው መጨረሻው ቂጡ አካባቢ ያለው ነው ማውጣው እንጂ ጫፍ ያለው እንዲሁ ነው የምከትፈው። እና እንደምታዩት ሳይዙ ተመሳሳይ እንዲሆንልኝ ስለፈለግ በቁመቱ ነው እንደዚህ የምከትፈው። 3 ቦታ እያደረኩኝ ከዛ ቀጥ ብሎ እንዲከተፍልኝ በምታዩት መልኩ እንደዚህ ከተፍኩኝ። ከዛ ድንቹንም በእንደዛ መልኩ እንከትፋለን ማለት ነው። በጣም ቀላል ነው፣ ሞክሩት። እኔ ስጋ በጎመን በጣም ስለምወድ የእሱ መተኪያ ስላገኘው ሼር ላድርግላችሁ ብዬ ነው። ከዛን እዚህ ጋር የከተፍነውን ወደ ጎን አድርገን ቅድም የጣርነውን ጎመናችንን ቼክ እናደርጋለን። ከዛ እንደዚህ ትንሽ በሰል ሲልልኝ ዘይታችንን ትንሽ ጥደነው ከመለኮሳችን በፊት ካሮታችንን እዚህ ትንሽ ገንፈል ነው የምናደርገው። ትንሽ ገንፈል ሲልልን አውጥተን ነው የምንጠቀመው እንደምታዩት። ከዛ ይሄንን እናወጣና ቅድም ዘይት ያደረግነውን ነጭ ሽንኩርት 3 ፍሬ ወይ 4 ፍሬ በቂ ነው። ያው ነጭ ሽንኩርት ለጎመን የበለጠ ስለሚያጣፍጥም ነውና 4-3 ፍሬ በቂ ነውና ከዛ እንደዚህ ጥብስ ሲልልን ቅድም ያወጣነው ጎመን ይሄ ዝም ብሎ ከተፍ እንደማድረግ ነው፣ ብዙም አናደቀውም። እና ከዛ እንደዚህ በዘይት እንጠብሷለን እሱንም። ከዛን እዚህ ጋር ደግሞ በመጥበሻ ላይ ዘይታችንን እናደርግና ነጭ ሽንኩርት ከላይ እንደዚህ እናደርጋለን። እኔ 2 ፍሬ ነው የተጠቀምኩት ነጭ ሽንኩርትነት ለመናገር። ከዛን እዚህ ጋር ደግሞ ቅድም ገንፈል ያለልንን እኔ ትንሽ ቶሎ ድንቹ እንትን አለብኝ። እናንተ ገና ትንሽ እንትን እንዳለ ማውጣት ትችላላችሁ። ገንፈል እንዳለ ወዲያው ነው ማውጣት። እኔ ትንሽ አቆየሁኝ፣ ለዛ ድንቹ ትንሽ ቀድሞ በሰለልኝ። ከዛን እዚህ ጋር ጨው አድርጌያለሁ፣ አይታችሁታል። 1 ማንኪያ ጨው አድርጌበታለሁ። ከዛን እንደምታዩት እንደዚህ አደባልቋለሁ። ድንችና ካሮቱን እንደዚህ ለየብቻው የጠበስኩ ስለምንድነው ጥሩ ጣዕም ይሰጠናል። አንድ ላይ እዛ ማደባለቅ ይቻላል። ኦልሬዲ ይሄ እንትን ያለ ስለሆነ፣ ግን ነጭ ሽንኩርት ለብቻ ቅመሙን ሲያገኘው የበለጠ ይጣፍጥልናል ድንችና ካሮቱ። ከዛን አንድ ላይ እንደዚህ እናደባልቃለን። ካሮት ጥሩ ይሄን ያክል መብሰት ስለማይጠበቅ ጣዕሙ እንዳያጣ። ከዛን እዚህ ጋር ደግሞ ቃሪያ፣ ሚጥሚጣ፣ ትንሽዬ ሚጥሚጣ፣ ከዛ ኮረሪማ ነው የተጠቀምኩትኝ። እነዚህ ብዙ ቃጠሎ ማትችሉ ከሆነ ይሄ ፍሬሽ ቃሪያው መተው ትችላላችሁ፣ ግን ሚጥሚጣ ወሳኝ ነው። ጣዕሙ ቅመም ስላለው አብሮት በደንብ ትክክለኛ ጣዕም ይሰጠናል። እንደምታዩት እንዴት እንደሚያምር ውበቱ ራሱ ይዩት። ከለርፉል ነውና ጣዕሙ በዛው ልክ እውነት በጣም ነው የሚጣፍጠው። በጣም ነው የወደድነው። ከወደዳችሁም እናንተ ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳትረሱ። በአስተያየት ሴክሽን ላይ አሳውቁን። ሰላማችሁ ይብዛልኝ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።